አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ የዩቱብ ቻናል ተከታታዮች እንዴት ናችሁ? ሁሉ ሰላም? ለማማ ይቅርታ፣ አንድ ሀሳብ አለኝ ላወራችሁ። ምንድነው ሀሳቤ? እኔ በጣም የሚገርመኝ ነገር በህይወቴ ማለት ነው ወላሂ ላዚም ብዙ ሰዎች በቃ የሚቀርቡ በአንተነትህ ልክ ነው እና ምንም ከሌላችሁ ብር ከሌላችሁ ምናምን በቃ ሰዎች እናንተን መቅረብ አይፈልጉም። በቃ እናንተን ብዙ መቅረብም አይፈልጉም። ሲኖራችሁ የሆነ ካላያችሁ ሲያዩዋችሁ ስትታዩ አንዳንድ ሰዎች ስንታይ እኮ ላውራ በእናትሽ ቆይ ባላ ቁም ነገር እያወራሁ ነው። እና በፊት የነበራቸው ቀረቤታና ፍላጎት እናንተን ለማወቅ እናንተን ለመቅረብ ለመግባባት የሚያሳዩአችሁ ፍላጎት እና ከተግባባችሁ በኋላ የሚያሳያችሁ ፍላጎት በጣም ይለያያል። በጣም ማለት ነው እንዴ! መጀመሪያ በቃ በሰውነቱ ውደዱት፣ ቅረቡት እንጂ አለው የለውም ብላችሁ አትቅረቡትም፣ አትራቁትም። ለምን? ምክንያቱም ገንዘብ ይመጣል ይሄዳል፣ ሁሉ ነገር ይመጣል ይሄዳል። እና እኔ በጣም እየታዘብኳቸው ያሉት ነገራቶች ግን በጣም ይገርመኛል። ወላሂ ሰው እንዴት በዚህ ልክ በቃ እንዴት ጥቅመኛ ሊሆን ይችላል? እንዴት አስመሳይ ሊሆን ይችላል? የማስመሰልም እኮ ልክ አለው። በቃ የሆነ አለ አይደለ? ጭራሽ ያ ሰው እስከሚያቀባችሁ ድረስ በቃ እስከሚታወቅባችሁ ድረስ አትሆኑ። አንዳንድ ሰዎች እውነት ሰው ልጅን ስትወዱት ከልባችሁ ወደዱት፣ ቀረቡት። በቃ ከዛ ሰው የሆነ ነገር አገኛለሁ የሆነ ነገር እጠቀማለሁ ብላችሁ ሳይሆን በቃ ለሰው ልጅ ስለሆነ ብቻ ወዳችሁት በቃ እንዴ! አረ በጣም የጥቅም ዘመን ሆኗል ዘመኑ። በጣም ሴቶች ደግሞ በጣም ብዙባቸዋል። በጣም ማለት ነው ወላሂ ላዚ። ይሄ ደግሞ መሆን የለበትም። በቃ ምንም ኖሮ ምንም እኮ ማንንም አያስተዳድርም፣ ቤቱ ነው የሚያስተዳድረው። ግን በቃ እኔ እያየሁት ያለ ነገራቶች በሙሉ እኔ የስለራሴ ሳወራ በጣም አከሌ ይሄን አለው ምናምን እንደዚህ ያለው ምናምን ብዬ እኔ በጣም የሰው ልጅን በአነጋገሩ ነው የሰው ልጅን ከልብ ልቀርብ የምችለው። ግን እኔ እንጃ በጣም ጥቅመኞች፣ የጥቅም ሰው ምንም ከሌለን በቃ እንዴ! ሰው እኮ ራሱን ችሎ ከመኖር በቂ እኮ ነው። ወጥቶ የግድ ጎዳና ለመኖር አልቅሶ መብላት የለበትም። በጣም እየገረማችሁኝ ያላችሁ ጥቅመኛ አትሁኑ። ከጥቅም ጋር የምትጓዙ ሰዎች ነገ መውደቂያችሁ አያምርም። በጣም ይደብራል። በቃ የጥቅም ሰው አትሁኑ። ብትችሉ ያ ሰው ከሌለው ልትረዱት በሀሳብ በምን እንጂ ጭራሽ ውስጡን ማንነቱን ካወቃችሁ በኋላ በአንድ ጊዜ በአንድ ሌሊት ጀርባችሁን ልትሰጡ አይገባም። እኔ በጣም በቃ እንደዚህ አይነት ሰዎች ስላላችሁ ነው። እንደዚህ አይነት ባህሪ በጣም ጥቅመኛ የሆናችሁ ሰዎች ጥቅም ምንም ኃላፊም ጠፊ ነው። የሰው ልጅ ይበልጣል። አዎ ገንዘብ ያኖረናል፣ ግን ብቻውን ሆኖ ሰው ሊሆነን አይችልም። ገንዘብም ቢኖረን ሰው ያስፈልገናል። በቃ የሰው ልጅ ኖረውም አልኖረውም በሰውነቱ አክብሩት። ክብር ይኖራችሁ ለሰው ልጅ። ኧረ ቢስሚላ በጣም ጊዜው ተበላሽቷል። ጊዜው ወረብል ካባ በጣም ተበላሽቷል። በቃ እንዴ በጣም ኧረ ይደብራል። እንደዚህ የጥቅም ሰው መሆን ምን አላት? የምትለብሰው ምንድነው? ጫማዋ ምንድነው? ሰርግ ስትሄድ ምን ለብሳ ነው የምትሄደው? እያንዳንዱን ነገር በቃ ስለ ልጅቷ ስለ ማንነቷ ማንኛውንም ሰው ነው ፍትፍት አድርጋችሁ ካወቃችሁት በኋላ በቃ የምታሳዩት ገጸ ባህሪያቶች ለዛ ሰው የሚኖራችሁ ክብር በጣም የወረደ ነው። ይሄ ደግሞ አስተሳሰባችሁን የወረደባችሁ፣ በጣም አስተሳሰባችሁን የወረደባችሁ። ሰው አይደለም የወረደው፣ እናንተ ናችሁ የወረዳችሁት። በጣም ይሄን የምትሰሙት ሰዎች ምናልባት ትኖራላችሁ። በደንብ ስሙት። እንደዚህ አይነት ባህሪ ያለባችሁ ሰዎችም በጣም ስሙት ይሄን ነገር። እውነት እኔ ደብሮኝ ነው ባየሁት ነገር ደብሮኝ ነው። በቃ ሰው ካላችሁ እናንተ ለሌለው ለማካፈል በሀሳብም ሆነ በብርም ሆነ የሆነ አለ እኮ ብቻ የሰው ልጅ እኮ ስላለው ብቻ አይደለም። ግን ቢኖረውም ባይኖረውም ሰው ልጅ አይዞህ በርታ፣ በቃ ይህም ቀን ያልፋል ከተባለ እኮ ደስ ይላል። ህሊናው መንፈሱ ይታደሳል። በጣም እንደዚህ አይነት ነገር አታድርጉ። በቃ አመሰግናለሁ።